ሰላም ሰላም ውድና የተከበራችሁ የቲጂቶክ ተከታታዮች እንደምን አላችሁ? እንደምን አስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ ደግሞ ደስ የሚልና አዝናኝ የሆነ ነገር ነው ይዤላችሁ የመጣሁት። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ቤተሰብ የሆናችሁ እንደ ወትሮ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንደዚህ አስተማሪ ቁም ነገር፣ አንዳንድ ቀልዶች፣ ፍራንኮች። በፊት ፍራንክ ስሰራ ነበረ። አሁን ግን ፍራንክ ጥሩ አይደለም፣ የምትወጃቸውን ሰዎች ያሳጣል። ነገራችን ላይ ፍራንክ በጣም ከባድ ነው። እኔ በምን መሰላችሁ ፍራንክን ያቆምኩት? ሁላችሁም ፍራንክ የምትሰሩ ሰዎች ጥንቃቄ እንድታረጉ እፈልጋለሁ። የእውነት ትምህርት እንዲሆናችሁ። አንዲት ጓደኛዬ እንደዚሁ እንደኔ ፍራንክ በጣም ትሰራ ነበረ። እኔም ፍራንክ ሰራ ነበረ። ፍራንክ በምትሰራ ሰዓት ሁሌም ፍራንክ ነው እያሉ አንድ ጊዜ አረቧ አውጥታ ውጭ ላይ ጣለቻት። ውጭ ላይ አረቧ ስትጥላትኝ ደውላ እባካችሁ አንሱ ብትል አይ ፍራንክ እያደረግሽን ነው ምላ እንኳ ራሱ አላመኗትም። ከዛ ምንም የማያውቁ ባዳ ነው ያነሳት። ቤተሰቦቿ አያምኗት ብለው፣ እህቶቿ፣ ጓደኞቿ አያምኗት ብለው ድንገት እግዚአብሔር አንዳንዴ ድንገት ወደኛ መላእክት አድርጎ ይልክልናል እና ድንገት የሆነ ሰው ከመእቶ ነው ያነሳትና ፍራንክ የምታረጉ ሰዎች ተጠንቀቁ። እኔ ፍራንክ አደርግ ነበረ። ከበሷ ተምሬ ግን ፍራንክ አቆምኩኝ ማለት ነው። ፍራንክ ጥሩ ነገር አለው፣ ግን ደግሞ በጣም ሳይበዛ። ምክንያቱም ቤተሰብ አንደኛ ይደነግጣል። በሽተኛ ሰው ካለ ከባድ ነው እና ፍራንክ የሚባለውን ነገር ብታቆሙ መልካም ይሆናለሁ። ይሄ የእህትነት ምክሬ ነው። ቤተሰቦቼ ወደ ዋናው ዓላማዬ ስገባ ደግሞ ባልና ሚስት ነበሩ። በልጅነታቸው ነው የተጋቡት። በባለፈው ጨረፍ አድርጌላችሁ ነበረ። በክፍል 2 አጠናቅቄ እንደማመጣ ተስፋ ላይ ብያችሁ ነበረ። እስኪ መጨረሻው ምን እንደሆነ አብረን የምናይ ይሆናል ማለት ነው። ጓደኛዋ ከባልየው ቤት ገብታ እወድሃለሁ፣ አፈቅርሃለሁ ብለው ነበረና ከዛ ወንድ መቼም ሲባል አንዳንድ ጊዜ ወንዶች ልባቸው እንትን ማለት ያየው ሁላ ነው እና የሚያምረው የሆነ የልጅነት ፍቅረኛው በጣም ይወዳታል። ግን እንደዛ ስትለው የሆነ ስሜታዊ ለመሆን ሞከረ፣ ለማለት ሞከረ። ከዛም የሆነ ከቤታቸው ምግብ አጥተው ተቀምጠው ነበረ። ከዛ ያነ ሰውዬ እስኪ የሚበላ ነገር አምጪ ሲላት እሷም ያላትን ቆሎ ቆልታ ትሰጠዋለች። ያን ቆሎ ይበላል። ያ ሰውዬ ቆሎውን በልቶ ውሃውን ጠጣ። ቆሎውን በልቶ ውሃውን ጠጥቶ ልቡ ሌላ ሲከጅልና ሲል የሆነ ነገር ስህበብ ነው ሰው የሚፈልገው። ግን ልብ ብላችሁ ማዳመጥ ያለባችሁ ነገር ቢኖር ከልጅነታችሁ አብሯችሁ በፍቅር የወደፊት የልጆቼ አባት የልጆቼ እናት ትሆናለች ብለን ያሰብነው ምንም ቢሆን እግዚአብሔር ከፈቀደው የትም ቦታ መንቀሳቀስ ወይም ምን ቦታ ብንሄድ ብናመነዝር፣ ብንጠጣ፣ ብንሰክር፣ ከቤታችን ውጭ ብንል ምንም ከቤታችን የሚመስል ነገር የለም። ስለዚህ ልብ ማለት በተለይ ባለትዳሮች የአሁኑ ዘመን እኛ ሳይመስለን በማይሆን ሰዓት ትዳር እንይዛለን። ገንዘብ ሳይኖረን ልብ ብለን ህይወትን ሳናውቃት ሳንማር ዝም ብለን በቃ እከሌ አግብቷን ከተባለ እንደዛ ለመሆን እናገባለን። ይሄ መሆን የለበትም። ምክንያቱም ለበኋላ ለህይወታችን አደጋ ነው የሚሆነው። ያቺ ጓደኛዋ ግን እንደዛ ስትለው እሱ ውጭ ልቡ ስለፈለገና ስላለ ውጭ ስላለ ግን ቢያውቅ በእጅ የያዙት መዳፍ እንደ መዳብ ይቆጠራል ይባል የለ ልክ እንደዛ ነበር የሆነበት እና ያን ቆሎ በልቶ ጠጥቶ ከጨረሱ በኋላ ቀልድም ቁም ነገርም ያለበት ነው ይሄ ታሪክ። የእውነት በባለፈው ታሪኩን ነግሬያቸዋለሁ በመጀመሪያ ላይ። በክፍል 2 አሁን የምንላችሁ ጨረፍ አድርጌ ነው ብዙውን እዛ ላይ ስላልኩት እዛ ላይ ማዳመጥ ትችላላችሁ። የባለትዳር ህይወት መሀል ላይ ጓደኛ ሲገባ የማይሆን ሰው ባለትዳራችንን እንጂ ወይም ሚስትህን ወይም ሚስቱን ነው እንጂ ማመን ያለበት
ወይም ደግሞ ባሏን እንጂ ማመን ያለባትኝ የዳር ሰው አይደለም። በእርግጥ ጓደኛ መስታወት ነው። ጓደኛ ከፊታችን ያለውን ጥላት የሚያይልን ጓደኛ ነው። ትክክለኛ ጓደኛ የሆነ ትዕግስትን የተላበሰ ፈርሃ እግዚአብሔር ያለው ከሆነ ያ ጓደኛ እኛ ጥፋት ስንሰራ ከዛ ጥፋት እንድንላቀቅ የሚመክር፣ ወደ ተሳሳተ መንገድ ስንሄድ ወደ ጥሩ መንገድ እንድንሄድ የሚመራ ያ ትክክለኛ ጓደኛ ነው። ግንሳ እንጨፍር፣ እንጠጣ፣ እንዘሙት፣ ይሄን እናሽሟጥ፣ ይሄን እንሳደብ የሚል ይሄ ጠቃሚ ጓደኛ አይደለም። የማይሆንና የሚሆን ጓደኛ ይለያል። ጓደኛ ለመያዝ መጀመሪያ እውቀትን ያስፈልጋል። ፈርሃ እግዚአብሔር በልቦናችን እንዲያድር መጠየቅ ያስፈልጋል። ለጓደኝነት መሆንም ጓደኛ ለመያዝም መታደል ያስፈልጋል። ስለዚህ እግዚአብሔርን መጠየቅ ያስፈልጋል። አንዳንድ ጊዜ እኛ ሰዎች ስለ ሳቁልን ብቻ ውስጣቸውን ገልጠን ማየት አንችልም። እግዚአብሔርን ደግሞ አስተውሉ ይላል። ወንጌላዊ ነኝ ያለው ሁላ የኔን ወንጌል የኔን መንገድ የሚከተል አይደለም ይላል። ስለዚህ ቅዱስ ጳውሎስ በደንብ አድርጎ እንደገለጠውና እንዳለው ማለት ነው። ስለዚህ የሰው ልጅ ሰው እንትን ስላለው ብቻ ስለሳቀና መልካም ነገር ስለሰራ ብቻ ጥሩ ነው ሊባል አይችልም። ጥሩ ጓደኛ ነው፣ ለእኔ ትክክለኛ ጓደኛ ነው ብለን መደምደም አይቻልም፣ ሰውንና ተሰባሪ እስከሆነ ድረስ ማለት ነው። ስለዚህ እነዚህ ባልና ሚስቶች በሚኖሩበት አንድ ነገር አግኝቶባቸው አያውቅም ነበር። ጓደኛዋ ግን ወደ እነሱ መሄድ ከጀመረች ጀምሮ በቃ የሆነ ማለት ስለ ባሏ መጥፎ እንጂ ጥሩ ነገር አትነግራትም። እሷ ግን ትክክለኛ ሰው ስለነበረች ስለ ባሏ ጥሩ ነገር ምን አይነት ባለትዳር እንዴት እንደሚያከብር እንደሚል እሷን እንደውም አንቺን ጥሩ ደረጃ ላይ እንድትደርሽ የሚመክረኝ ነው፣ ጓደኛሽ ከሆነች ትክክለኛ መንገድ እንድትይሽ የሚል ነው እያለች ነበር ስትነግራት የነበረው። እሷ ግን የዘጋ ባሏን ለማማለል ሞከረች። ባልየው ወንድ ሲባል አንዳንድ ጊዜ ምናልባትም የሆነ የእሱ ጠሪቅ ይኖረዋል ያን ያለበት ምክንያት እና የሆነ አይ እንዴት ጓደኛሽ አይደለችም እንዴ ምናምን ብሎ በሰዓቱ እንትን ብሏታል። ግን ልቡ ውጭ ነበር ያሰኘው። ለእሷ በአፉ እንደዛ ቢላት ልቡ ላይ ግን ፍላጎት ነበረ። አንዳንድ ጊዜ ልባችን ፍላጎት ሲኖረው አፋችን የሚናገረውን ብቻ አይደለም፣ ዓይን ስላየ ብቻ ትክክለኛ ነው ሊባል አይችልም። አፍ ስለተናገረ ብቻ እውነተኛ ነው ሊባል አይችልም። ሐሰትም ስላለው ማለት ነው። ዓይን ደግሞ ስላየ ብቻ እውነትም ነው ሐሰትም ነው ልንል አንችልም። ስለዚህ ማስተዋል ያስፈልጋል። አይምሯችንን ማሰራት ያስፈልጋል። ከዛ አብረው ተቀምጠው ያለው ቆሎ በሰጠችው ጊዜ ቆሎውን ተቀብሎ ከበላ በኋላ ውሃውን ከጠጣ በኋላ ምን ቢል ጥሩ ይሄ ሰውዬ ቆሎ በልቶ ውሃ ችልስ እየተባባል ነው ይበል ፍርስ ብሎ ተረተባት። እሷም ደግሞ በጣም ጎበዝ ናትኝ። የድሮም የቤተሰቦቿ ያደገችው በስርዓት ስለሆነ ትረትም ከአያቶቿ የተዋራሲው ስለሆነ መልስ ለሷ አላነሰችም ነበር። ቆሎ በልቶ ውሃ ማይጠጣ በሀገር ሄደህ ፈልገህ አምጣ ብላ ነበር ምላሽ የሰጠችለት። ይህ ማለት ምንድን ነው? እንደኔ ከኔ በላይ ሚንከባከብህ ያለውን የሌለውን እሺ ብሎ የሚሰጥህ ካገኘህ ባለህበት ፈልገህ አምጣ ነው ቅኔው። እሱ ደግሞ ቆሎ ሰጥቶ ባሉን እንትን የሚል አታስፈልገኝም እንደማለት ነው። ያው በቅኔ አልፈልግም እንደማለት ነው። ከዛ ይህንን ብለው ተለያዩ። ግን ቆም ብሎ አሰበ። ስህተት ከመስራቴ በፊት ምንድን ያደረግኩት? የልጅነቴ ናት፣ ፍቅሬ ናትኝ፣ በቀልድ አስመስዬ የተናገርኩን ነገር እሷን ጎድቷታል ብሎ ወዲያውኑ ተመልሶ መጥቶ ይቅርታ ጠየቃት። አያቸው ልባችን ውጭ ቢልም ግን ከውስጥ ያለው ነገር ካመለጠ አመለጠ ነው። ከውስጥ ያለውን ትተን ውጩን የምናይ ከሆነ ከሁለቱም ሳንሆን ነው የምንቀረው። ስለዚህ እነዛ ባልና ሚስት እርስ በራሳቸው ተመካክረው አይ እንደዚህ ነበረ እንደዚህ አይነት ነገር ስህተቶች ስላለ በባልና ሚስት ተነጋግረን መፍታት ነው ያለብን ብለው ለወደፊታቸው ተነጋግረው እንዲፈቱ በውስጣቸው አንከላሳ ነገር ወይም ደግሞ የሚያሳስት ልቦና የሆነ ነገር ቢመጣ አንዳቸው ለአንዳቸው በጸሎት ተበረታተው እንደሚደጋግፉና ለወደፊት ለልጆቻቸው አርአያ መንስኤ እንዲሆኑ ብለው ያን ተመካክረው እስከዛሬ ድረስ በፍቅር በሰላም በደስታ አብረው ኖሩ። ልጆችም ወለዱ፣ በደስታ ኖሩ። እነሱን ያለ ሰው ሁሉም እንደነሱ ፍቅር ይስጠን፣
እንደነሱ ማለት ጀመረ። ጎረቤት ሲያይ ቤተሰቦቻቸው በጣም ይደሰቱባቸዋል። ምክንያቱም በስነ ስርዓት አሳድገዋቸው እንደ ሌላው እንደ ወጣት ልጆች አልሆኑምና። ስለዚህ ወጣት እህት ወንድሞቼ የምታገቡ በተለይ በአሁን ዘመን ሩጣችሁ በስሜት ሆናችሁ ለማግባት ወይም ደግሞ መልኩ ያምራል መልኳ ታምራለች ብላችሁ ትዳር የምትይዙ ሰዎች ተጠንቀቁ። ምክንያቱም ማስተዋል ይቀድማል። መልኩ ስላማረ አይደለም፣ መልኳ ስላማረ አይደለም። ዋናው የውስጥ ማንነቷ ማማር አለበት። የውስጥ ማንነቱ ንጹህ መሆን አለበት። ውስጡ ንጹህ ካልሆነ ላውም ቢያምር ምን ያደርጋል? መልኩ ብቻ ጸባይ አይሆነው። መልኩ ሰውን አያበላ፣ መልኩን ሰውን አይረዳ፣ መልኩ ፈረሃ እግዚአብሔር ሊኖረው አይችልም። ስለዚህ መልኳ ፈረሃ እግዚአብሔርን የምትፈራ የምትል መልከ መልካም ካነጋገሯም ቁጥብ የሆነች እግዚአብሔር እንዲሰጠን ለሁላችንም በጸሎት ወደ ትዳር መግባት አስፈላጊ ነገር ነው። ጸሎት ከገባበት እግዚአብሔር ስላለ ከጎናችን ክፉ ነገር ራሱ ቢመጡ ተነጋግረው እንደሚፈቱት ትዳራቸውን ለመፍረስ መንስኤ አይሆንም ማለት ነው። ብዙ ጊዜ አሁን ላይ ትዳር እየፈረሰ ያለው በምንድን ነው? አንዳንድ በጓደኛ፣ አንዳንድ ደግሞ በእህት፣ አንዳንድ በቤተሰብ። ምንድን ነው ይሄ? በቤተሰብ እያስመሰለ ሰይጣን መሀላቸው እየገባ ትዳራቸው እንዲበተን ልጆቻቸው አባት አልባ እንዲያድጉ እናት አልባ እንዲያድጉ እየሆነ ነው። እና ይህ ነገር እንዲቀረፍ ማስተዋል ያስፈልጋል። አይነ ልቦናችንን ገልጸን ወደ እግዚአብሔር እየቀረብን ትዳራችንን ለመምራት መሞከር ያስፈልጋል እላለሁ። ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በአዲስ ደግሞ ዘና በሚያደርግም እንደዚሁ ቁም ነገርም ያለበትም ጣል እያደረኩላችሁ አብረን የምንጓዝ ይሆናል። እናንተ ግን ላይክና ሸር ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ ቤተሰቦች።